ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? የእግዚአብሔር ስም የተባረከ ይሁን። እኔ ወንድማችሁ መምህር አለባቸው ይዝነቱ ነኝ። ዛሬም የእግዚአብሔርን ቃል ትምህርት ይዤ መጥቻለሁኝ። ባለፉት ቪዲዮዎች የድነት ጉዞ በሚል ርዕስ በሁለት ክፍሎች ተምረናል። በመጀመሪያው ክፍል የድነት ጉዞ የመጀመሪያው ምዕራፍ ወይም ደረጃ ጽድቅ ነው። ጽድቅ አንደኛው የድነት ደረጃ ነው። ጽድቅ ማለት በኢየሱስ ክርስቶስ አምኖ ከመንፈስ ቅዱስ ዳግም መወለድ ነው። ስለሆነም ጽድቅ የመንፈስ መዳን ነው ብለን ተምረናል። በሁለተኛው ክፍል ደግሞ የድነት ሁለተኛው ደረጃ ወይንም ደግሞ ሁለተኛው ምዕራፍ ቅድስና ነው ብለን አይተናል። ቅድስና አንድ ሰው በኢየሱስ ክርስቶስ አምኖ ከዳነበት ቅጽበት ጀምሮ ከኃጢአት የተለየ የእግዚአብሔርን ሕይወት ወይንም ደግሞ እግዚአብሔርን በመምሰል መኖርን የሚለማመድበት ቀጣይነት ያለው ጉዞ ነው። ስለዚህ ቅድስና የነፍስ መዳን ነው። ነፍሳችን ከኃጢአት እየተለየች እግዚአብሔርን እየመሰለች የምትሄድበት ሂደት ነው። ስለዚህ ሰው በክርስቶስ አምኖ ዳግም ከመንፈስ ቅዱስ ከተወለደበት ቅጽበት ጀምሮ የሚጀምር የህይወት ጉዞ ነው ብለን አይተናል። ዛሬ ሶስተኛውና የመጨረሻውን የድነት ጉዞ ትምህርት የመጨረሻውን ክፍል ይዤ መጥቻለሁ። ይኸውም ሶስተኛው የድነት የመጨረሻው ደረጃ መክበር ይባላል። መክበር የስጋ መዳን ነው። ስለዚህ ሶስቱም ምዕራፎች ወይም ደግሞ የድነታችን ደረጃዎች ከሰው ሁለንተና ጋር የተያያዙ ወይንም ከሰው ማንነት ጋር የተያያዙ ናቸው ማለት ነው። ጽድቅ ወይም ደግሞ የመጀመሪያው ደረጃ የመንፈስ መዳን ነው። ቅድስና ሁለተኛው ደረጃ ሲሆን የነፍስ መዳን ነው። ሶስተኛው መክበር ሲሆን የስጋ መዳን ነው ማለት ነው። ስለዚህ በክርስቶስ ኢየሱስ ያገኘነው ደህንነት ሁለንተናዊ ወይንም ደግሞ የሰውን ነፍስ፣ ስጋ፣ መንፈስ ሁለንተናውን የሚያጠቃልል እንደሆነ ነው ማለት ነው። ስለዚህ ወደ ሶስተኛውና ወደ መጨረሻው የድነታችን ደረጃ እንሂድ። ይኸውም የስጋ መዳን ነው ወይንም መክበር ነው ማለት ነው። መጽሐፍ ቅዱስ በሮሜ ምዕራፍ 8 ከቁጥር 29 ላይ እንደሚናገር ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን አስቀድሞ ደግሞ ወስነዋልና ይላል እና እነዚህን ጠራቸው ይላል። የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ይላል ማለት ነው። ስለዚህ እግዚአብሔር ዓለም ሳይፈጠር የልጁን መልክ እንድንመስል መረጠን። ስለዚህ እነዚህን የመረጣቸውን ጠራቸው፣ የጠራቸውን አጸደቃቸው ይላል። ጽድቅ አገኙ። ከዛ ያጸደቃቸውን አከበራቸው ይላል ማለት ነው እና ይሄ ግሎሪፊኬሽን ወይንም ደግሞ መክበር የመዳናችን የመጨረሻው ደረጃ ነው ማለት ነው። እንግዲህ መክበር የሚባለው የደህንነታችን ፌዝ ወይንም ደረጃ የስጋ መዳን ነው ማለት ነው። እንግዲህ ሰው በክርስቶስ ኢየሱስ ገና ሲያምን ዳግም ነው የሚወለደው፣ ጽድቅ ይባላል። ዳግም ከተወለደ በኋላ ግን እየተቀደሰ ይኖራል። ይሄ ቅድስና ይባላል። የነፍስ መዳን ነው። ነፍሱ ከኃጢአት እግዚአብሔርም ከማይወደው ወይም ደግሞ ከእግዚአብሔር ጋር ከማይስማማው ማንነት የተለየ እግዚአብሔርን ወደ መምሰል ለመምጣት ህይወት ነው ቅድስና። ነፍሳችን የምትድንበት ሂደት ነው ማለት እውቀታችን፣ ስሜታችን፣ ፈቃዳችን የሚድንበት ሂደት ነው። የመጨረሻው መክበር የሚባለው ደግሞ የስጋችን መዳን ነው። ምን ማለት ነው? ኃጢአት ከኛ ስጋ ውስጥ ወይም ደግሞ ከኛ የስጋ ማንነታችን ውስጥ ሙሉ በሙሉ የሚወገድበት ምዕራፍ ማለት ነው።
ምዕራፍ ማለት ነው። ስለዚህ መክበር ማለት ይሄ ነው። ስለ መክበር መጽሐፍ ቅዱስ የሚለውን ከቆላስይስ ሰዎች ምዕራፍ 3 ከቁጥር 20 እስከ 21 ያለውን እናያለን። እንደዚህ ይላል፣ እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል። ቁጥር 21ን እደግማለሁ። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ክርስቶስ ዳግም ሲመጣ ሙታን በክርስቶስ አምነው የሞቱት ከብሉይ ኪዳን ከነ አብርሃም ዘመን ከነ ኖህ ዘመን ጀምሮ የሞቱት ሙታን ተነስተው አዲስ ሥጋ አካል የሚለብሱበት፣ ምናልባትም ሕያዋን ሆነን በሕይወት እያለን ጌታ ቢመጣም እኛም ከነሱ ጋር ተለውጠን አዲስ ሥጋ የምንለብስበት፣ በዛን ጊዜ ከማንነታችን ውስጥ ኃጢአት የሚባለው እግዚአብሔር የማይወደው ማንነት፣ በእግዚአብሔር ፊት ሊቆም ማይችለው የተዋረደ ማንነት ሙሉ በሙሉ ይወገዳል። እኛ ፍጹም የሆነን ፍጹም ቅዱስ የሆነን እንለብሳለን፣ ሥጋ እንለብሳለን። የራሱን ክቡር ሥጋ እንዲመስል የተዋረደውን ሥጋችንን ይለውጣል ይላል። ክርስቶስ ኢየሱስ ከሙታን ሲነሳ የለበሰውን አይነት ሥጋ ክርስቶስ ኢየሱስ ራሱ ያለብሰናል ማለት ነው። ይሄው ነው የድነታችን የመጨረሻው ምዕራፍ ወይንም 3ኛው ደረጃ መክበር የሚባለው ወይንም ደግሞ የሥጋ መዳን ማለት ነው። በዚህ ትምህርት እንደተባረካችሁ ተስፋ አደርጋለሁ። እስከዚህች ሰዓት ድረስ ወይም ደግሞ በዚህ ቪዲዮ ድረስ የተከታተልነው የድነት ጉዞ የሚለውን ትምህርት እዚህ ላይ ጨርሰናል። በቀጣይ በሌላ ትምህርት እንመለሳለን። ይህ የኔ የመምህር አለባቸው ይዝነቶ ትሩዝ ፎር ፍሪደም ወይም ደግሞ እውነት ለነጻነት፣ እውነት ነጻ ያወጣል በሚል መሪ ቃል የማስተምር መጽሐፍ ቅዱስ ትምህርት ነው። በቀጣይ በሌላ ትምህርት እንገናኛለን። ቸር ሰንብቱልኝ።